wow. በዚህ ምድር ላይ እሳትና በረዶ አብረው የሚኖርበት ቦታ አለ ቢባሉ ያምናሉ? መሬቱ ከእግሮ ስር የሚንቀጠቀጥበት፣ ወንዞቹ የሚያፈሉትና ሰማዩ በምሽት በአረንጓዴ ጨረር የሚጨፍርበት ቦታ። ይህ በምናብ የተፈጠረ የፊልም ዓለም አይደለም። ይህቺ አውሮፓና ሰሜን አሜሪካ የሚነካኩባት በሰሜናዊ ዋልታ አቅራቢያ የምትገኝች ሀገር ማን ናት? ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ በዚህ ዓለም ላይ ካሉ እጅግ አጃይብ የሚያስብሉ እንግዳና ውብ ሀገራት አንዷ ወደ ሆነችው አይስላንድ በጥፍ እንጓዛለን። ዝግጁ ከሆናችሁ እስከ መጨረሻው አብራችሁ ይቆዩ። አይስላንድ የእሳትና የበረዶ ምድር በመባል ትታወቃለች። ለምን ይመስላችኋል? በአንድ በኩል ከሀገሪቱ 11% ያህሉ በግዙፉ የዘመናት የበረዶ ግግር የተሸፈነ ነው። በሌላ በኩል ደግሞ ከ130 በላይ እሳተ ገሞራዎች በስሯ ይገኛሉ። በአማካይ በየ5 ዓመቱ አንድ እሳተ ገሞራ ይፈነዳል። የሚገርመው ነገር እሳተ ገሞራዎቹ የሚፈነዱት ከበረዶ ስር ሆነው ነው። እሳቱ የበረዶውን ግግር ሲያቀልጠው ደግሞ ግዙፉ የጎርፍ ማዕበል ይፈጠራል። ይህ የተፈጥሮ ግጭት አይስላንድን በየቀኑ አዲስ መልክ እንዲኖራት ያደርጋታል። ወደ አይስላንድ ስትሄዱ የሚገጥማቸው ነገሮች አይምሮን የሚፈታተኑ ናቸው። ለአብነት ያህል ጋይዘር የሚባለውን የፍል ውሃን እንውሰድ። በየጥቂት ደቂቃው ከምድሩ በከፍተኛ ግፊት የሚፈላ ውሃ ወደ ሰማይ እስከ 30 ሜትር ድረስ ይረጫል። በተጨማሪም የባህር ዳርቻዎቿ እንደ ሌሎች ሀገራት ነጭ ወይም ቢጫ አሸዋ የላቸውም። አሸዋው ሙሉ በሙሉ ጥቁር ነው። ምክንያቱም አሸዋው የተሰራው ከቀዘቀዘ የእሳተ ገሞራ ድንጋይ ወይም ላባ በመሆኑ ነው። እንዲሁም በክረምት ወራት ሰማዩ በኖርዘርን ላይት የቀለም ጨዋታ ያሸበረቃል። በበጋ ደግሞ ፀሐይ ሌሊትም ቢሆን አትጠልቅም። ይህም ሚድናይት ሰን ይባላል። ይህቺ አስደናቂ ሀገር ስላሏት ህዝቦች ምን ያህል ያውቃሉ? ወታደር የሌለባት ሀገር። አይስላንድ በቋሚነት የሚቆም ሰራዊት ወይም ጦር የላትም። ነገር ግን በዓለም ላይ ካሉ ሀገራት በሙሉ እጅግ ሰላማዊና ወንጀል የሌለባት ቁጥር አንድ ሀገር ናት። የኤልፍ እምነት። አብዛኞቹ አይስላንዳውያን ኤልፍ የሚባሉ ሚስጥራዊ ፍጥረታትን በተራራና በድንጋዮች ይኖራሉ ብለው ያምናሉ። መንገድ ሲሰሩ እንኳ ድንጋዮቹን እንዳይረብሹ መንገዱን አዞረው ይሰራሉ። የወንዞቹ ሁኔታ። በአገሪቱ ያሉ የቧንቧ ውሃዎች በጣም ንጹህ በመሆናቸው ምንም አይነት ማጣሪያ አያስፈልግም። የመጽሐፍ ፍቅር። በየ10 አይስላንዳውያን መካከል አንድ ሰው በሕይወቱ መጽሐፍ ያሳትማል። ሕዝቧ በዓለም ላይ ካሉ ከፍተኛ የመጽሐፍ ንባብ ባህል ያለው ነው። አይስላንድ የተፈጥሮ ድንቅ ስራ ናት። በረዶና እሳት፣ ጥቁር አሸዋና አረንጓዴ ሰማይ ተዋህደው የፈጠሯት የዚች ምድር ገነት ናት። እንግዲህ የዛሬው ጉዟችን ይህንን ይመስል ነበር። እናንተስ ወደ አይስላንድ የመሄድ ዕድሉ ብታገኙ ቀድማችሁ የትኛውን ማየት ትመርጡ ነበር? እሳተ ገሞራውን ወይስ የሰማዩን አረንጓዴ መብራት? አስተያየታችሁን ኮሜንት ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ተጨማሪ አስደናቂ ታሪኮች እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።